ዘፋኞች ጉዳቸው ፈላ። ለምን አትሉኝም? ኤአይ በሚገርም ሁኔታ ወደፊት የሰዎችን ስራ ሊወስድ እንደሚችል ብዙ ሰዎች ሲያወሩ ሰምታችኋል። ይህ ደግሞ በጣም በቅርቡ እየመጣ ነው። አሁን ደግሞ እኔ የማሳያችሁ በኤአይ የሚገርም ዘፈን ግጥሙን ራሱ ሰርቶላችሁ የፈለጋችሁትን ርዕስ ሰጥታችሁት ራሱ ግጥሙን ጽፎላችሁ ራሱ ዜማውን ሰርቶ ሙሉ ሙዚቃውን ጽድት ያለ ሙዚቃ በወንድ ከፈለጋችሁ በሴት በምትፈልጉት አይነት የጾታ ድምፅ ሰርቶ ራሱ ይሰጣችኋል። ይሄን እንዴት መስራት እንደምንችል ነው በጣም የሚገርም ነው። ከፈለጋችሁ የራሳችሁንም ግጥም ጽፋችሁ ማስገባት ትችላላችሁ። የፈለጋችሁትን አይነት የሙዚቃ ስልት መጠቀም ትችላላችሁ። ሬጌ ብትፈልጉ የፈለጋችሁትን አይነት እንዴት እንደሚሰራ አፕሊኬሽኑ በስልካችን መስራት ይችላል። ምን አይነት አፕሊኬሽን እንደሆነ ከመጨረሻው ቪዲዮን በማየት መስራት ትችላላችሁ። ለቻናሉ ሊሰናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናሌን ደገፍ አድርጉ። ትንሽ ወደ ኋላ እያለብኝ ስለሆነ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ይመቻችሁ። ሰላም የተከበራችሁ የቻናላችን ተመልካቾች እንዴት ናችሁ? ዛሬ አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። ሙዚቃ ምናምን ለምትሰሩ ልጆች በዚህ ሰዓት ያው በኤአይ ሙዚቃዎች የሚገራርሙ ነገሮች እየተሰሩ ነው እና በቀላሉ ሙዚቃ እንዴት መስራት እንደምንችል በፈለጋችሁት ቋንቋ ግጥሙን ራሱ ይጽፎላችሁ ራሱ ኢንስትሩመንቱ ምናምን አቀናብሮ ጽድት አድርጎ የሚሰራ አፕሊኬሽን ነው። ከፈለጋችሁ ደግሞ ግጥማችሁን ራሳችሁን ግጥም ጽፋችሁ ካስገባችሁለት ዜማ ሰጥቶ በምትፈልጉት አይነት ሰው ድምጽ መጠቀም ትችላላችሁ። አፕሊኬሽኑ ይሄ ነው። እዚህ ጋር እንደምትመለከቱት ሱኖ ይላል። ይሄን አፕ ፕሌይ ስቶር ላይ ያለ አውርዳችሁ መጠቀም ትችላላችሁ። ሱኖ ብላችሁ ሰርች ስታደርጉ የአይ ሚውዚክ የሚያዘጋጅ አፕሊኬሽን ነው። አፕሊኬሽኑን አንዴ እንጫነዋለን። ኢንተርኔት ይፈልጋል። ዋይፋይም ሆነ ዳታ አብርታችሁ መጠቀም ትችላላችሁ። በማንኛውም አንዳንዴ ማስታወቂያዎች ሊያመጣ ይችላል። እነሱን ኤክስ አድርገን እናልፋለን። በዚህ አይነት መልኩ ነው የሚከፍትልን። ትንሽ ደቂቃ ሴኮንዶች ነው የሚፈጅበት ለመክፈት። እቺን ክሬት የምትለውን እንጫናለን። በጣም ቀላል ነው። ምንም የሚከብድ ነገር የለውም። በቀን እስከ 11 10 ዘፈን ምናምን እንድትሰሩ ይሰጣችኋል። አሁን እኔ ተጠቅሜበት ነበረ ከዚህ በፊት ቀደም የተወሰኑ ዘፈኖችን። አሁን 6 ዘፈኖችን ማዘጋጀት ትችላለህ። ከዚህ በኋላ 6 ዘፈን ይቀርሃል ይለኛል። በዚህ አይነት መልኩ ምን ያህል ዘፈን እንደቀራችሁ ያሳያል። እዚህ ጋር ምን እናደርጋለን? እቺን እንመርጣለን። ድምጽ የሴት ድምጽ ከፈለግን ፊሜል እናደርጋለን። የወንድ ከሆነ ሜል ነው። ከዛን እዚህ ጋር ከስተም እንጫናለን። ከስተምን ስንጫን በምታዩት መልኩ ያመጣልናል። ሜል ላይ እናደርጋለን። ሜል ላይ ካደረግን በኋላ እዚህ ቦታ ላይ ግጥማችንን እናስገባለን ማለት ነው። ግጥማችንን እዚህ ጋር እናስገባለን። ግጥሙ ከሌለን ደግሞ የዘፈናችንን ርዕስ ብቻ የምንፈልገውን ርዕስ ለምሳሌ ስለ አባት ከሆነ እዚህ ጋር የአባት ፍቅር ብለን በአማርኛም ብንጽፍለት ይጽፍልናል። እሱ መልሶ ይጽፍልናል። ግጥሙን ራሱ ይሰጠናል። ግጥም ካለን ደግሞ ግጥሙን ሙሉን ማስገባት እንችላለን። እዚህ ጋር ብታስገቡት ችግር የለውም። አሁን ለምሳሌ የአባት ፍቅር ብዬ እኔ ልጻፍለት። የአባት ፍቅር ብዬ ብጽፍለት ስለ አባቴ ግጥም ምናምን ግጥሙ በእርግጥ እዚህ ጋር ከጎግል ምናምን ስለሚያመጣው ትንሽ አንዳንዴ ግራመሩን አይጠብቅም። ግን ግጥም እናንተ ብታዘጋጁ አሪፍ ነው። ግጥሙ ዜማው ምናምን ትጠቀሙበታላችሁ። ግጥም በራሱ ሲያመጣ ትንሽ ያዘበራርቃል። ቻት ጂፒቲ ላይ አይታችኋል። እንደዛው የሆነ የሚዘበራረቅ ነገር አለው ተርጉሞ ስለሚያመጣው ማለት ነው። ከእንግሊዘኛው ወይ ከሌላ ተርጉሞ ስለሚያመጣው ቀጥታ ቦታውን የሳተ ይሆናል እንጂ የሚገርም ነው። አሁን ዝም ብለን እስቲ በራሱ እንሞክር። የአባት ፍቅር እንበል። የአባት ፍቅር ብለን እንዲከጻፍንለት በኋላ ምን እናደርጋለን? ስታይሉ ሜል ቮካል ነው የወንድ ድምጽ እንደሆነ እዚህ ጋር እናረጋግጣለን። ከዛን እዚህ ጋር እስከ 3000 ወርድ መጠቀም እንችላለን ማለት ነው። 3000 ወርድ ድረስ ብዙ ነው ማለት ነው። ከዛን ቀጥሎ ምን እናደርጋለን? እዚህ ጋር ሜክ ራንደምሊ ላይሪክስ እንለዋለን። ከዛን ግጥሙን ይጽፍልናል። ከሌላ ቦታ ከጉግል ምናምን ነው ሰርች አድርጎ የሚያመጣው። በምታዩት መልኩ በስንኝ እንደዚህ የመጀመሪያው ብሪጁ ላይ ሰጠዋል። ራሱ መሸጋገሪያ ምናምን ሰጥቶት በቃ ግጥሙን ጽፎታል እንዳለ እና በዚህ እስቲ እንሞክር። የራሳችን ግጥምም ከሆነ እዚህ ጋር እንደዚህ ነው የምናስገባው። ቨርስ 2 ምናምን እያልን እናስገባለን። እዛን ክሬት እንለዋለን። ትንሽ እንጠብቃለን። ምንም ብዙ አይደለም። እዚህ ጋር ሎድ አድርጎ ያመጣልናል። በምታዩት መልኩ ጨርሶ አመጣልን ማለት ነው። ጨርሶታል። ከዛ ምን እናደርጋለን? እስቲ በሁለት ነው የሚያመጣልን። ደስ የሚለው በሁለት አይነት ዜማ ነው። የተመቻችሁን ከዛ ውስጥ ትመርጣላችሁ ማለት ነው። የትኛው ይሻላል ምናምን የሚለውን ራሳችሁ ትመርጣላችሁ። እነዚህ ከስር ያሉት ሁለቱ መጀመሪያም ስለሞከርኩት ነው።
እስቲ የኛውን ሞክር የመጀመሪያው የአባት ፍቅር ጥራ እንደሚሰጥ ከምሽት ብርሃን እንደ ፀሐይ ማፍሰስ እንዳትጥፋ ምህረት እስከ መጨረሻ ሰማይ። ዋው የሚገርም ነው። ባይሆን ዜማውን ራሱ ከዚህ ወስዳችሁ የራሳችሁን ዘፈን መስራት ትችላላችሁ። የምትሞክሩ ሰዎች ዜማውን ከሱ ለመጠቀም ቢያንስ ትችላላችሁ። ቀጣዩ ሁለተኛውንም እንስማ እስቲ። ሁለተኛውን ቼክ ማድረግ እንችላለን። ዋው ይሄኛው ደግሞ ለየት ይላል። ከሁሉም ከፍታ ፀሐይም ይሻላል እምነቴን ማንም አያልቅም ፈራሉ አባት ፍቅር ልጆች ስሜትና ሴት ምስጋና ለሳት በምታዩት መልኩ የሚገርም አድርጎ ነው የሚሰራው። በጣም የሚያስገርም የሚያስደንቅ ነው። በዚህ አይነት ወደፊት ሙዚቀኛ ምንም ላይ ሰራ ነው ማለት ነው። በጣም የሚገርም ነው። እስቲ የራሳችንን ግጥም ደግሞ አምጥተን እንሞክር። የራሴን ግጥም ላምጣ ከሌላ ቦታ አምጥቼ እዚህ ጋር ፔስት፣ ምንም ኮፒ አድርጋችሁ አምጣችሁ እዚህ ጋር ፔስት ማድረግ ብቻ ነው ግጥማችሁን። እስቲ አምጥቼ እንሞክራለን። በአፋን ኦሮሞ ነው ይሄ ግጥም። እሱን ቼክ እናድርግ። ለምሳሌ ይሄን ያነባል አያነብም የሚለውን አማርኛውን አንብቦልናል። የጻፋችሁለትን ግጥም አንድ አይዘልም እሱ ባይዘው። እስቲ በዚህ አይነት መልኩ ጽፌለታለሁ። ያነባል አያነብም የሚለውን አብረን እናያለን። እስቲ ፔስት እናደርግለትና ክሬት ተደረገ ስለሆነ እስቲ እናየዋለን መጨረሻውን ምን እንደሚል። እስቲ ቮይሱንም በወንድ እናደርጋለን። ከዛን ምን እንደሚል ክሬት አድርገን እስቲ ምን አይነት ዘፈን እንደሚሆን አብረን ቼክ እናደርጋለን። የምትመለከቱት መልኩ እንግዲህ ከርዕስ ራሱ አልሰጠሁትም። ፈኬስ ሳይል ግጥም ውስጥ ካለው እንትን ወስዶ በዚህ አይነት መልኩ አምጥቶታል። እስቲ እንስማው። si fa cadere, si vuole intappata, poi non ci resa, ma cantignata. Lava si cerca, ma poco che accade, tu vas si vuole a farsi hammate. እስቲ ሁለተኛውንም እንስማው። ተመልካቾቼ በምታዩት መልኩ የሚገርም ነው። በቃ የሚገርም ነው አልኳችሁ። ግጥሙን ብቻ እናንተ እዚህ ጋር ርዕሱን የምትፈልጉትን ብቻ በእንግሊዘኛማ ከሆነ በጣም ይቀለዋል። ለምን ትርጉም ምናምን ሳይለው ቀጥታ ስለሆነ ከጎግል የሚያመጣው አሪፍ ግጥሞችን አምጥቶ በቃ ስለ ፍቅር ከሆነ ስለ ፍቅር አባውት ላቭ በሉት የፈለጋችሁትን በምትፈልጉት አይነት ፏ አርጎ ይሰራላችኋል ማለት ነው። የምትፈልጉትን ስልት ሂፕ ሆፕ ምናምን በቃ እዚህ ጋር ጽድት አድርጎ ነው የሚሰራላችሁ አልኳችሁ። እና በዚህ መልኩ ተጠቀሙበት። የሚገርም አጋጣሚ ነው። የሚገርም ነው። ለወደፊት ከባድ ነገር ነው ወደፊት እየመጣ ያለው። ብቻ በጣም ተገርሜበታለሁ። ትጠቀሙበታላችሁ ብዬ አስባለሁ። እስከ መጨረሻው ቪዲዮውን ስላያችሁ አመሰግናችኋለሁ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። ሀጫሉ ነኝ። ይመቻችሁ። ባይ